ሰላም እንዴት ናችሁ? አለኝ ደህና ይመስገን። ዛሬ ብለን ቀለል አድርገን ስለ ነን አፒራንስ ኦፍ ፓርቲስ በፍትሐብሔር ላይ እንያ። በፍትሐብሔር ሕግ ላይ አንድ ክስ ከተመሰረተ በኋላ መጥሪያ ምናምን ደርሶ ከዛ ፈርስት ሂሪንግ አለ አይደለ? ክሱ ለመስማት ፍርድ ቤት ይቀጥራል። እዛ ክሱ ለመስማት በተቀጠረበት ጊዜ ፓርቲዎቹ ከሳሽ ተከሳሽ ሊሆን ይችላል ወይም ሁለቱ ሊሆን ይችላል ባይገኙ ማለት ነው። ነን አፒራንስ ኦፍ ፓርቲስ በተመለከተ ኢንሲቪል ኬዝ ወይን የሚለው ፈርስት ሂሪንግ ላይ ማለት ነው። በሌላ የቀጠሮ ጊዜያቶችም አሉ፣ ግን እዚህ ላይ የምናየው ፈርስት ሂሪንግ ላይ ነው። ምን ይላል? ሂሪንግ ክርክሩ ለመሰማት የተቀጠረበት ቀን ላይ ሁለቱ ባይገኙ ኦኬ ሁ የሚለው ላይ ቦዝ ፕሌንቲፍ ኤንድ ዲፌንዳንት ባይገኙ ወይም ፕሌንቲፍ ተገኝቶ ዲፌንዳንት ባይገኝ ሶስተኛ ደግሞ ዲፌንዳንት ተገኝቶ ፕሌንቲፍ ባይገኝ እና መጨረሻውን አፒል ይላል። ይግባኝ ላይ እሱን ለእናንተ ተዋል ምን ይመስላል የሚለውን እናንተ አስቡበት ወይም በሌላ ቪዲዮ መጣለሁ። ዛሬ ሶስቱን ነው የምናየው። ሶስቱ ማለት ቦስ ሁለቱ ከቀሩ ክሱ ለመስማት በተቀጠረበት ቀን ሁለቱ ከቀሩ ዲፌንዳንት ከቀረበውና ፕሌንቲፍ ከቀረ ምን አይነት ነገር ነው ፍርድ ቤቱ መውሰድ የሚችለው? ከዛ ደግሞ ኢፌክቱ ምንድነው? ፍርድ ቤቱ በወሰደው ውሳኔ ላይ ምን አይነት ህጋዊ የሆነ ኢፌክት ነው ያለው የሚለውን ለማየት እንሞክራለን። በቃ እቺ ናት ዛሬ የምናየው። እንጀምራለን፣ ከቦዝ እንጀምር። ስለዚህ አርቲክል 69 ይሄ እዚህ ጋር ያው ፕሮሲጀር ስለሆነ ፍትሐብሔር ስነ ስርዓት ህግ ነው የምናየው። ስለዚህ አርቲክል 69 ሳብቱ ላይ ሁለቱ ከቀሩ ምን እንደሚያደርግ ይናገራል። ስለዚህ እናንብብ። 69(2) ላይ ሁለቱ ከቀሩ ፈርስት ሂሪንግ ላይ ሁለቱ ከቀሩ ፍርድ ቤቱ ምንድነው የሚያደርገው? 69 ሶሪ አንዴ ታገሱ። እሺ ስለ ተከራካሪ ወገኖቹ መቅረብ ይላል ሪሱ ላይ። እኛውን የፈለግነው ሳብቱ ነው። የግራ ቀኙ ተከራካሪ ወገኖች በተወሰነው ቀነ ቀጠሮ ሳይቀርቡ የቀሩ እንደሆነ ፍርድ ቤቱ መዝገቡን ይዘጋዋል። ይህ ተከራካሪዎቹን ሁለቱን በተመለከተ ፈርስት ሂሪንግ ላይ ክርክሩ ለመሰማት ክሱ ለመስማት የተቀጠረበት ላይ ይኸው ተከራካሪ ወገኖች በተወሰነው ቀነ ቀጠሮ ሳይቀርቡ የቀረ እንደሆነ ምን ያደርጋል? መዝገቡን ይዘጋል። በእንግሊዘኛ ስትራይክ አውት። እሺ እዚህ ጋር አሁን ያው ታነቡታላችሁ። እንዲሁም ክርክሩ የቀረበው ይግባኝ ከሆነ ደግሞ ምን ያደርጋል? ዲስሚስ ያደርጋል። የይግባኙን መዝገብ ይዘጋዋል። በእንግሊዘኛ ዲስሚስ ነው የሚለው፣ ግን ኤኒዌይ እኛውን የፈለግነው ፈርስት ሂሪንግ ስለሆነ ፈርስት ሂሪንግ ላይ ምን ያደርጋል? መዝገቡን ይዘጋል። ስትራይክ አውት። እሺ አንደኛው እሱ ነው። ከዛ ሁለቱ ከቀሩ እንደዚህ አይነት ነው። እሺ ዲፌንዳንቱ ከቀረስ ተከሳሹ ከቀረ እናንተ አሁን ፍርድ ቤት ክስ ከሰሳችሁ፣ ከዛ ፍርድ ቤቱ ቀን ቀጠረ ለሂሪንግ። ከዛ እናንተ የከሰሳችሁት ሰው አልተገኘም፣ እናንተ ብቻ ናችሁ፣ ከሳሹ ነበር። ፍርድ ቤቱ ምን ያደርጋል የሚለው እንመልከት። 70 ላይ ይሄው የተከሳሽ አለመቅረብ። አሁን እዚህ ጋር ዝርዝር ነገሮች አሉ። ባጭሩ ልንገራችሁ መጀመሪያ ከማንበባችን በፊት። ተከሳሽ ካልቀረበ ፍርድ ቤት አሁን እዚህ ጋር መጥሪያ የሚባል ነገር አለ አይደል? መጀመሪያ ክስ ከተመሰረተ በኋላ መጥሪያ ይላካል ለተከሳሽ። ስለዚህ መጥሪያ ደርሶታል ወይስ አልደረሰም የሚለው የመጀመሪያ ጥያቄ ነው። መጥሪያ በአግባቡ ደርሶት ከሆነ እና በአግባቡ ደርሶት በቂ ጊዜ ኖሮት ሳይቀርብ ከቀረ በሌለበት ይሰማል ክርክሩ።
ኤክስፓርቴ ሂሪንግ የምንለው ማለት ነው። ነገር ግን መጥሪያ ያልደረሰው ከሆነ ሁለተኛ መጥሪያ ይላካል። መጥሪያ ደርሶት ደግሞ ጊዜ አጥሮት ከሆነ ቀነ ቀጠሮ። እነዚህ ሶስቱ ናቸው። እናም ክርክሩ እንዲሰማ በተወሰነው ቀነ ቀጠሮ ከሳሹ ቀርቦ ተከሳሹ ያልቀረበ እንደሆነ ለጉዳዩ ውሳኔ የሚሰጠው ከዚህ ቀጥሎ ብሎ ይዘረዝራል። ሀላይ ምን ይላል? ለተከሳሹ የተላከለት መጥሪያ የደረሰ መሆኑን የተረጋገጠ እንደሆነ በሌለበት ይሰማል። ኤክስፓርቴ ሂሪንግ እንዳትረሱ፣ ስለ ፍትሐብሔር እያወራ ነው፣ ወንጀል አይደለም። ለመጥሪያው በትክክል መድረሱ ያልተረጋገጠ ሲሆን ሁለተኛ መጥሪያ ይላካል። ሶስተኛ መጥሪያው የደረሰ መሆኑ ቢረጋገጥ እንኳን ለተከሳሹ የተሰጠው ቀን መልስ ለማዘጋጀት በቂ ሆኖ ማለት። ስለዚህ ምን ያደርጋል? ሌላ ቀነ ቀጠሮ ይሰጣል። እነዚህ ናቸው ሶስቱ። ይሄ ላይ ያለው ተከሳሾቹ ብዙ ከሆነ ምናምን የሚለው ነው። እሱን አንብቡት። እሺ፣ ስለዚህ ሶስት ነገር አይተናል። ተከሳሽ ከቀረ፣ መጥሪያ ሳይደርሰው ከቀረ ሁለተኛ ይላካል። መጥሪያ ደርሶት ደግሞ ጊዜ አጥሮት ከሆነ ሌላ ቀነ ቀጠሮ ይሰጣል። ደርሶት ጊዜ ኖሮት ከቀረ ደግሞ ምን ይደረጋል? ኤክስፓርቴ ሂሪንግ በሌለበት ይሰማል። እሺ፣ ስለ ፕሌንቲፍ ደግሞ እናወራ። ከሰሳችሁና ቀራችሁ፣ ፍርድ ቤቱ ክርክሩ ለመስማት በቀጠረበት ቀን ቀራችሁ፣ ከሳችሁ ማለት ነው። ምንድነው የሚለው 73 እናም ከማንበባት ብናነበው ነው ይሄ እሱ የሚሻለው። ምክንያቱም የሆነ ነገር አለው። አሁን ዲስሚስ የሚል ነገር አለ። ክሱን ነው የሚዘጋው፣ መዝገብ ሳይሆን ክስ ነው የሚዘጋው። ዲስሚስ ስትራይክ አውት ከሆነ መዝገብ መዝጋት ነው። ምክንያቱም ይሄን የማወራው ዲስሚስ እና ስትራይክ አውት ኢፌክት ላይ ኋላ ልዩነት ስላለ፣ ፕሌንቲፍ ከቀረ ዲስሚስ ነው የሚያደርገው። ነገር ግን ተከሳሹ ቢያምንስ ለምሳሌ ኦኬ ምናምን የሚባሉ ነገር ይችላሉ። እናም 73 ነው 73 የ74 ነው። የከሳሽ አለመቅረብ። በአንድ ነገር ክስ ያቀረበ ሰው ክርክሩ እንዲሰማ በተወሰነው ቀነ ቀጠሮ ሳይቀርብ የቀረ እንደሆነ ተከሳሹ ቀርቦ የተከሰሰበትን ነገር በሙሉ ወይም በከፊል ያመነ እንደሆነ ከሳሹ በሌለበትም ቢሆን ፍርድ ቤቱ ተከሳሹ በሙሉ ወይም በከፊል ላመነው ጉዳይ የፍርድ ውሳኔ መስጠት ይችላል። እዚህ ጋር ተመልከቱ። ከሶ ተከሳሽ ቀርቦ ከሳሹ ሳይቀርብ ከሆነ ተከሳሹ በሙሉ አምኖ ወይም በግማሽ በከፊል አምኖ ከሆነ እሱ ባመነበት ጉዳይ ውሳኔ መስጠት ይችላል ፍርድ ቤቱ። ነገር ግን ከሳሹ ቢክድስ ሳያምን ከሳሹ የካደ እንደሆነ ግን መዝገቡን በመዝጋት ያሰናብተዋል። አሁን እዚህ ጋር አማርኛው ምንድነው የሚለው? መዝገቡን ነው የሚለው። ግን እንግሊዘኛውን ብታነቡ ለምሳሌ 73 ቤት እንሂድ አንድ ጊዜ። እሺ ደርሰናል። ይሄው ፕሌንቲፉ በተመለከተ ምን ያደርጋል ነው የሚለው። ይሄው መጨረሻ ላይ ያለው አንብቡ። ሻል ዲስሚስ ይላል። በጣም ልዩነት አለው ዲስሚስ እና ስትራይክ አውት። በጣም ዲስሚስ ከሆነ ቀጥታ መወሰድ ያለበት ክስ መዝጋት ነው። ስትራይክ አውት ከሆነ መዝገብ መዝጋት ነው። ልዩነቱ ምኑ ጋር መሰላችሁ? እዛው ተከትሎ ያለው ላይ ያስረዳል። የክስ መዝጋት አሁን ተመልከቱ። የክስ መዝጋት ከሆነ ምንድነው? ዲስሚስ ነው። በዚህ ህግ ቁጥር 73 አሁን የፕሌንቲፉ መቅረት ላይ ማለት ነው በተመለከተው መሰረት የመጀመሪያ ደረጃ ክስ ከተዘጋና በቁጥር 69(2) ወይም በቁጥር 70 ወይም በቁጥር 73 ላይ በተነገረ ሁኔታ የይግባኝ መዝገብ ከተዘጋ በኋላ ከሳሹ ለመጀመሪያው ክስ ወይም ለይግባኙ ክርክር መነሻ የነበረውን ነገር መሰረት በማድረግ አዲስ ክስ ማቅረብ አይችልም። እቺን ያዙልኝ በቃ። በ73 መሰረት ፍርድ ቤቱ ክሱን የዘጋ እንደሆነ ከሳሽ አዲስ ክስ ማቅረብ አይችልም። ነገር ግን ሳብቱ ምንድነው የሚለው? አሳማኝ የሆነ በቂ ምክንያት ችግር ገጥሞት ከሆነ እንግዲህ ሌላ ሪሚዲ ይኖረዋል። ለምሳሌ ከዚህ በላይ ባለው ንዑስ ቁጥር የተመለከተን ድንጋጌ መዝገቡ በተዘጋ በአንድ ወር ውስጥ ጊዜ ውስጥ እንደገና ተከፍቶ ነገሩ እንዲታይለት ከሳሹ ሊጠይቅ የሚችልበትን መብት አያስቀርም። በምን ያህል ጊዜ ውስጥ? በአንድ ወር ውስጥ።
ከሳሹ በቀዳሚው ቀነ ቀጠሮ ሳይቀርብ የቀረው በቂ ሆኖ በሚገመት እክል ምክንያት መሆኑን ፍርድ ቤቱ የተረዳው እንደሆነ ስለ ኪሳራውና ስለ ማናቸው ወጪ አከፋፈል ተስማሚ መስሎ የታየውን ውሳኔ ከሰጠ በኋላ ውሳኔ ይሰጣል። የተዘጋው መዝገብ እንደገና ተከፍቶ ነገሩ እንዲቀጥል ትዕዛዝ ሰጥቶ የሚሰማበትን ቀነ ቀጠሮ እንደገና ይወስናል ማለት ነው። በጣም ግልጽ የሆነ ነገር በቃ ፕሌንቲፍ ከቀረ ከሶ ክርክሩ በሚሰማበት ከቀረ ሊፈጠር የሚችለው ነገር ዲፌንዳንቱ በሚሰጠው መልስ ነው የሚወሰነው። ዲፌንዳንቱ ከካደ ዲስሚስ ይደረጋል፣ መዝገቡ ይዘጋል። ካመነ ባመነበት ነገር ላይ ውሳኔ ይሰጣል። ለምሳሌ አሁን ውል ላይ በተመለከተ ይህን ያህል ካሳ ወይም ካሳ መክፈል አለብኝ የሚል ክስ ቢሆን አዎ ልክ ነው ውሉን አልፈጸምኩም ብሎ አመና ከዛ ላይ እሱ ባመነው መጠን ምን ያደርጋል ክፈል ብሎ ይወስናል ነው ካመነ። ግን ከካደ ምንም በቃ በዝርዝር ክደት ያው ክደትን በተመለከተ በዝርዝር መካድ አለበት የሚለው ነገር አለ። ከካደ ፍርድ ቤቱ ቀጥታ ክሱን ይዘጋል። ነገር ግን ለፕሌንቲቭ ሌላ ሬሜዲ አለ ነው የሚለው። በዚህ በአንድ ወር ውስጥ ቀርቦ ማስረዳት አለበት። እንደዚህ የሆነ ችግር ገጥሞኝ ነው። ለምሳሌ ከባድ የሆነ ህመም ሊሆን ይችላል። እዚህ ታሞ መቼም መጥቶ መከራከር አይችልም አይደለ? ስለዚህ በዚህ ምክንያት ነው የቀረሁት የሚለውን ነገር በአንድ ወር ውስጥ ቀርቦ ካስረዳ በኋላ ፍርድ ቤቱ ያንን ካመነበት ሌላ ቀጠሮ ተሰጥቶ ክሱ ይቀጥላል ማለት ነው። ይሄ ነው። እሺ ሌላ ደግሞ ስለ መዝገብ መዝጋት ላስረዳችሁ ነበር፣ ግን ስትራይክ አውት ማለት ነው። መዝገብ መዝጋትን በተመለከተ አይከለክልም። አዲስ ክስ ፍሬሽ ሲዩትን አይከለክልም ስትራይክ አውት። ይሄ ነው። እኔ አሁን የነገርኳችሁ ፈርስት ሂሪንግ ላይ ነው፣ ዲፌንዳንት እና ፕሌንቲቭ ከዛ ሁለቱን በተመለከተ ብቻ ነው። ለምሳሌ አሁን ሰርድ ዲፌንዳንት ይባላል። ስለሱ ለማውራት ትንሽ ሰርድ ዲፌንዳንት ማለት ምን ማለት ነው የሚለውን ሌሎች አንቀጾች ላይ አብራርቼ ነው አለ። ሰርድ ዲፌንዳንትም ካልቀረበ ምን አይነት ነገር እንደሚወሰድ ማለት ነው። ስለዚህ በአጭሩ ይሄ ነው። ሜን አፒራንስ ፓርቲ በፍትሐ ብሔር ህግ ፈርስት ሂሪንግ ላይ ይሄን ይመስላል። ሁለቱ ከቀሩ ከሳሽም ተከሳሽም ከቀሩ ስትራይክ አውት ያደርጋል፣ መዝገብ ይዘጋል። ዲፌንዳንት ከቀረ መጥሪያ ደርሶት ከሆነ በሌለበት ይሰማል። መጥሪያ ያልደረሰው ከሆነ እንደገና ይላካል። ደርሶት ደግሞ ጊዜ አጥሮት ከሆነ ሌላ ቀነ ቀጠሮ ይሰጣል። ፕሌንቲቭ ቀርቶ ከሆነ ደግሞ ዲፌንዳንቱ አምኖ ከሆነ ባመነበት ውሳኔ ይሰጣል። ከካደ ደግሞ ዲስሚስ ይደረጋል። ስለዚህ ዲስሚስ ደግሞ ውጤቱ ምንድነው? አዲስ ክስ ማቅረብ አይቻልም፣ ፕሌንቲቭ ማቅረብ አይችልም። ነገር ግን በቂ ምክንያት ካለው ማቅረብ ይችላል የሚለው ይሄ ነው። አፒራንስ በሌሎች አሁን ለምሳሌ በአፒል ምን ይመስላል የሚለውን ደግሞ ሁለቱ የሚለውን ለማንሳት ሞክሬያለሁ። ዲስሚስ እንደሚያደርግ ግን አንዳቸው ቢቀርስ ለምሳሌ ይግባኝ ላይ አፕሊካንት ነው አይደል የሚባለው? አፕሊካንትና ሪስፖንዳንት አመልካችና መልስ ሰጪ አንዳቸው ቢቀሩ አመልካች ቢቀር መልስ ሰጪ ቢቀር ምን ይሆናል የሚለውን አስቡበት። ሌላ በክሪሚናል ምን ይመስላል እሱንም በሌላ ቪዲዮ እንመጣበታለን። ለዛሬ በዚህ እንጨርስ። ቴንክ ዩ